በጌታ ሰላም እላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እንግዲህ ስለ መጽሐፍ ቅዱስ እየተማርን ነው ያለነው። ባለፈው ሁለት ትልልቅ ርዕሰ ጉዳዮችን አንስተን ተነጋግረናል። ታስታውሱ ከሆነ የመጽሐፍ ቅዱስ ምንነት ብለን መጽሐፍ ቅዱስ ምንድን ነው፣ መች ተጻፈ፣ ማን ጻፈው፣ ለመጻፍ ምን ያክል ጊዜ ወሰደ ብለን እንደዚሁም ደግሞ የመጽሐፍ ቅዱስን ተአማኒነትንም አይተን ነበረ በሰፊው። ከዛም በመቀጠል ደግሞ መጽሐፍ ቅዱስ ለምን ለሁለት ተከፈለ፣ ማለት ብሉይና አዲስ ኪዳን ወይ ደግሞ አሮጌውና አዲሱ ኪዳን ተብሎ ለምን ተከፈለ በሚል የአሮጌውን ኪዳን ምንነትና የአዲሱን ኪዳን ምንነት በመጨረሻ ላይ አይተን ነበረ። በመዝጊያችን ላይ ታስታውሳላችሁ ብሉይ ኪዳን ማለት የአዲስ ኪዳን 27 መጽሐፍትን የያዘ መጽሐፍ እንደሆነ፣ እነሱም 4ቱ ወንጌላት፣ የሐዋርያት ሥራ እና 22ቱ መልእክቶች ወይም ደግሞ የሐዋርያት ደብዳቤዎች ብለን ተመልክተን ነበረ። በጠቅላላ እንግዲህ አዲስ ኪዳን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ልደት፣ አገልግሎቱ፣ ስለ ሕማማቱ፣ ስለ መስቀል ሞቱ፣ ስለ ትንሣኤውና ስለ ዳግም ምጽአቱ የሚተርኩ ናቸው። በጠቅላላ ግን የያዙት መልእክት ግን ያ ብቻ አይደለም። ለዕለት ከዕለት ሕይወታችን የሚጠቅም ብዙ መልእክት እንደያዘ፣ ብዙ ሐሳቦች፣ ብዙ ርዕሰ ጉዳዮች የሚዳስስ እንደሆነ አዲስ ኪዳን አይተን ነበረ። ስለ አማኞች ደህንነት ጉዳይ፣ የመዳን መንገድ ምን እንደሆነ፣ ስለ እግዚአብሔር ልጆች ስልጣን፣ ስለ አማኞች ተልእኮ፣ በምድር ላይ ለምንድን ነው የምኖረው፣ ምንድን ነው ማድረግ ያለብኝ ስለምንለው ነገር፣ እንደገና ደግሞ የዕለት ተዕለት የሕይወታችን መመሪያ፣ የዘመንና የሕይወታችንን ፍጻሜ ርዕሰ ጉዳዮችን፣ ዝርዝር የሆኑ ነገሮችን አዲስ ኪዳን እንደያዘ ተነጋግረን ነበረ። በመጨረሻም ስለ አዲስ ኪዳን ስንነጋገር የቤተ ክርስቲያን ዘመን የምንለውን ይሄ ከሐዋርያት ሥራ ምዕራፍ 2 ጀምሮ ጌታ ኢየሱስ ክርስቶስ መጥቶ ቤተ ክርስቲያንን እስከሚወስድ ድረስ ያለውን ነገርም የሚተርክ ነው። ስለ ዓለም ፍጻሜም ግልጽ የሆነ መልእክት ያለው፣ በሰይጣንና በኃጢአተኞች ላይ ስለሚደርሰው የእግዚአብሔር ፍርድም የያዘ እንደሆነ አዲስ ኪዳናችን፣ እንደገናም አዲስ ሰማይና አዲስ ምድር እንደሚመጣ ከዚህ ዓለም ፍጻሜ በኋላ ከዚያም በኋላ ደግሞ ስለሚገለጠው የአማኞች የዘላለም ደስታና ክብርን ሁሉ ይዞ እንደሆነ እንደሚይዝ ስለ ዘላለም ሕይወታችን አውርተን ነበረ። ዛሬ እንግዲህ የቀሩንን ርዕሶች በዛሬና በሚቀጥለው ጊዜ ለማጠቃለል እንሞክራለን። በሚቀጥሉ 3 ወይ 4 ቪዲዮዎች ላይ እናጠቃልላለን። በዋናነት ዛሬ የመጽሐፍ ቅዱስ ዋና መልእክት ወይ ጭብጡ ምንድን ነው፣ መጽሐፍ ቅዱስ ስለምን ይናገራል የሚለውን ነገር እናያለን። ከዛ ደግሞ መጽሐፍ ቅዱስን የማንበብ አስፈላጊነትና እንዴት መጽሐፍ ቅዱሴን ላጥና የሚልም ርዕስ አይተን የምንነጋገር ይሆናል። እንግዲህ ስለዚህ መጽሐፍ ቅዱስ ስንነጋገር ይህ መጽሐፍ ቅዱስ ጭብጥ ሐሳቡ ምንድን ነው? ብሉይም አዲስም ኪዳን ይህንን ያክል ዘመን ከወሰደ ለመጻፍ፣ ይህን ያክል ሰዎች ከ40 ሰዎች በላይ ከተሳተፉበት፣ በ3ቱ አህጉራት በ3 ቋንቋዎች ከተጻፈ ታማኝ መጽሐፍ ከሆነ ግን መልእክቱ ምንድን ነው የሚለው ነገር ነው። በአጭሩ 2 አይነት መልእክቶችን ማየት እንችላለን በዚህ ርዕስ ላይ። ዋና ጭብጥ ሐሳቡ ክርስቶስ ኢየሱስ ነው። ሌላ ዝርዝር ሐሳቦችም ይኖራል። ምን ማለታችን ነው? ጭብጥ ሐሳቡ ዋና መልእክቱ ጌታ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ነው መጽሐፍ ቅዱስ የሚያወራው። መጽሐፍ ቅዱስ ከመጀመሪያ እስከ መጨረሻ ድረስ ከዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ እስከ ራእይ 22 መጨረሻ ድረስ የሚናገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው ብለን ነው መጽሐፍ ቅዱስ ራሱ። ይሄ ኢየሱስ ክርስቶስ ማለት የነበረ ያለ የሚመጣ ታላቅ ንጉሥ ነው። የዘላለም አምላክ ነው። ዓለም የተፈጠረው በእርሱ ነው። ደግሞ የዓለም ፍጻሜ የሚሆነውም ዓለም የሚጠቀለለውም ጌታ ኢየሱስ ክርስቶስ በዘመኑ ይከራከሩት ከነበሩት የአይሁድ የሃይማኖት መሪዎች ጋር እየተነጋገረ ስለ እነርሱ አንድ ነገር ይነግራቸዋል።
በዮሐንስ 5:39 ይናገራል። በመጽሐፍት የዘላለምን ሕይወት የምታገኙ እየመሰላችሁ እነርሱን ትመረምራላችሁ። እነዚህ መጽሐፍት ስለ እኔ የሚመሰክሩ አይደሉም ወይ ብሎ ጌታ ኢየሱስ ክርስቶስ ይናገራል። እንግዲህ 39ኙ የብሉይ ኪዳን መጽሐፍት ማለት ነው። ወይ ደግሞ ባለፈው በመጀመሪያ ቪዲዮአችን የኦሪት መጽሐፍት፣ የጥበብ መጽሐፍትና የነቢያት መጽሐፍት ተብለው በሶስት የሚከፈሉ 39 መጽሐፍት፣ እነዚህ ሁሉ አዲስ ኪዳን ስላልተጻፈ በዛ ሰዓት ጌታ ኢየሱስ ክርስቶስ በሚናገርበት ሰዓት ስለ 39ኙ መጽሐፍ ነውና እነዚህን መጽሐፍት ትመረምሯቸዋላችሁ፣ በጥንቃቄ ታነባላችሁ፣ ትከታተሏቸዋላችሁ። ግን መጽሐፍቱን በሙሉ የሚናገሩት ስለ እኔ ነው ብሎ ይናገራል። የጌታ ኢየሱስ ክርስቶስ ደቀ መዛሙርት ከነበሩት አንዱ ሐዋርያው ዮሐንስ ደግሞ ስለ ዮሐንስ ወንጌል መጽሐፍ ለምን እንደጻፈው ሲናገር ዮሐንስ 20:31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔርም ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይህ ተጻፈ ብሎ ስለ ወንጌሉ ጠቅላላ ሐሳብ ይናገራል። እንግዲህ ስለ አዲስ ኪዳንም ባለፈው ጊዜ ስንነጋገር ይሄንኑ ነው የተነጋገር ነው። ጌታ ኢየሱስ ክርስቶስ ወደዚህ ዓለም ሥጋ ለብሶ ስለመምጣቱ በዕብራውያን መጽሐፍ ላይ የምናገኘው ሐሳብ አለን። በምዕራፍ 10 ቁጥር 1 ላይ ሕጉ ወደፊት ለሚመጡ መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም ብሎ ይናገርና ስለ ብሉይ ኪዳን ስለ 39 መጽሐፍቱ ጥላ ናቸው ይልና እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ይላል። እንግዲህ እነዛ ጥላዎች አካል የሆነውን ክርስቶስ እስከሚመጣ ድረስ የተጻፉ ነገሮች ነበሩ በመጽሐፍ ጥቅልል ስለ እኔ እንደተጻፈ ብሎ። ስለዚህ ብሉይ ኪዳን ውስጥ ያሉት ስርዓቶች፣ ያሉት ጽሑፎች፣ ያሉት ልዩ ልዩ መገለጦች በሙሉ የክርስቶስን አካልነት መምጣት የሚተነብዩ፣ የሚዘረዝሩ፣ የሚያስረዱ ነገሮች ነበሩ። እንደዚሁም ጳውሎስ በቆላስያስ መጽሐፍ ላይ ሲናገር ስለ ስህተት ትምህርት ሲናገር እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ብሎ ይናገራል። እነዛ በሙሉ ጥላ ናቸው። የኢየሱስን ማንነት፣ የኢየሱስን መምጣት የሚያመለክቱ፣ የሚያሳዩ፣ የሚተነብዩ ነገሮች ነበሩ። በብሉይ ኪዳን የሚደረጉ የተለያዩ መብሎች፣ በበዓል ቀን የሚደረጉ፣ በቀን መባቻ፣ በየሰንበቱ የሚደረጉት ነገሮች በሙሉ፣ ስርዓቶች በሙሉ ስለ ክርስቶስ ይናገሩ ነበረ። አካሉ ግን ክርስቶስ ራሱ ነው። እንግዲህ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ባለፉም ጥናቶቻችን እንዳየነው ባለቤቱ እግዚአብሔር ነው። ቅዱሳን ሰዎች ትንቢት ሲናገሩ፣ መጽሐፍ ቅዱስን ሲጽፉ፣ መልእክት ሲያስተላልፉ በእግዚአብሔር መንፈስ ተነድተው በእግዚአብሔር መንፈስ ታግዘው እንደጻፉት ነው የምናውቀው። ታዲያ ይሄ ጽሑፍ፣ ይሄ እግዚአብሔር ቃል በሰው ቃላት፣ በሰው ቋንቋ ተጽፎ ስናገኘው እግዚአብሔር ከሕዝቡ ጋር ያለውን ግንኙነት የሚተርክ የፍቅር ታሪክ ነው መጽሐፍ ቅዱስ። ይሄ ሙሉ መጽሐፍ የፍቅር ታሪክ ነው። አምላክ ከሰው ልጆች ጋር ያለው የፍቅር ግንኙነት የሚተርክ ነው። ከእግዚአብሔር ለሕዝቡ የተላከ ደብዳቤ ነው፣ መልእክት ነው፣ ትምህርት ነው፣ መመሪያ ነው ብለን ብንል ማጋነን አይሆንም። ግን አንድ ነገር አለ። ከሌሎች ደብዳቤዎች፣ ከሌሎች መልእክቶች፣ ከሌሎች ጽሑፎች ለየት የሚያደርገው መለኮታዊ ስልጣን ያለው ቃል ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ሲናገር ምዕራፍ 6 ቁጥር 63 ላይ ሥጋ ምንም አይጠቅምም ይላል፣ መንፈስ ግን ሕይወት ነው። አሁን እኔ የምነግራችሁ ቃል መንፈስም ሕይወትም ነው ይላል። በእግዚአብሔር ቃል ውስጥ መንፈስ አለ፣ ሕይወትን የሚሰጥ የሕይወትን ኃይል የሚሰጥ እንደሆነ እንነጋገራለን። ሌላኛው የምናየው እንግዲህ ጥቅልል መጽሐፉ እንደዚህ ከሆነ ለእኛ ስለ መመሪያነቱ እና ስለ ዝርዝር መልእክቶቹ እንመለከታለን። በዚህ ዘመን ላለነው ሰዎች ለትምህርታችን መመሪያ እንዲሆነን ሕይወታችንን እንዴት መምራት እንዳለብን በመጽሐፍ ቅዱስ ተጽፈዋል።
የምናገኛቸው ሐሳቦች አሉ። በሮሜ 15:4 ላይ በጽናትና ቅዱሳን መጽሐፍት በሚሰጡት ጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏል። ይሄ መጽሐፍ ቅዱስ በውስጡ የያዘው ነገር እግዚአብሔር ለእኛ የላከው የፍቅር ደብዳቤ ቢሆንም መጽናናት እንዲሆንልን በልዩ ልዩ የሕይወት ውጣ ውረድ በምናልፍበት ጊዜ ደግሞ በጽናት በእምነታችን ጸንተን እንድንቆም ለትምህርታችን ተጽፏል። ከቀደሙት የእምነት አባቶች የምንወስደው ለጽናት የሚሆን ለመጽናናት የሚሆን በቀደመው ዘመን በነበረው ትውልድ እግዚአብሔር በቅዱሳን ሕይወት የሠራውን ሥራ በመከራቸው እንዴት እንደረዳቸው፣ በሕይወታቸው እንዴት እንደመራቸው፣ እንዴት በድል ደግሞ የሕይወትን ጉዞ እንዲያጠናቅቃልሉ እንደረዳቸው የሚያስተምር ለእኛ ደግሞ ለዚህ ዘመን የሚቀርልን ነገር አለ። ስለዚህ መጽሐፍ ቅዱስ የተጻፈው ለትምህርታችን ነው የተጻፈ። እንደዚሁም ስለ እስራኤል ልጆች በምድረ በዳ ሲያልፉ የነበረው ሕይወት አለ። ከመልካም ነገር ብቻ ሳይሆን ከቀደሙት አማኞችም የእግዚአብሔር ሕዝብም ከውድቀታቸው ከስተታቸው የምንማረው ትምህርት እንዳለ አንደኛ ቆሮንቶስ 10:11 ላይ ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ ይላል። የደረሰባቸው መቅሰፍት በምድረ በዳ ስለ እስራኤል ልጆች ነው የሚናገረው። የዘመናት ፍጻሜ የደረሰብንን እኛም ለማስጠንቀቂያ ነው። አለማመን ክፉ ነው። በእግዚአብሔር ላይ ማመፅ መጥፎ ነው። ከእግዚአብሔር ጋር መጣላት፣ ከእግዚአብሔር ጋር ቅራኔ ውስጥ መግባት መጥፎ ነው ብሎ ያስጠነቅቀናል። ማስጠንቀቂያ ነው። ምሳሌ መጽሐፍ ስለዚህ ጉዳይ ምን ይናገራል? ማስተዋል ይጋርድሃል፣ ጥንቃቄ ደግሞ ይጠብቅሃል ይላል። አንድን ነገር ስናስተውል ሲገባን ስናውቀው አጥር ሆኖ ያገለግለናል። መጽሐፍ ቅዱሳችን ማወቅ በጣም ወሳኝ ነገር እንደሆነ ሲናገር፣ ጥንቃቄ ደግሞ ይጠብቅሃል ከስህተት መንገድ ከመሳት እግዚአብሔርን ከመበደልና ከማሳዘን። ሌላ ዝርዝር መልእክቶችን ነው የምንመለከተው። ስለ ጭብጥ ዋና ሐሳቡ ስለ አንድ ሐሳቡ ክርስቶስ ኢየሱስ እንደሆነ አይተናል። ለሕይወታችን እንዴት የሚጠቅም መጽሐፍ እንደሆነ ሊያስተምረን እንደተጻፈ ሊያስጠነቅቀንም እንደተጻፈ ከጳውሎስ መልእክቶች አይተናል። አሁን ደግሞ ዝርዝር መልእክቶችን እንመልከት። ዝርዝር መልእክቶች አሉት። በዋናነት 4 ናቸው። አንደኛ ስለ ፍጥረት ነው። ፍጥረት ከየት መጣ? ይሄ የምናየው ፍጥረት ምንድን ነው? የተለያዩ መላምቶች አሉ ስለ ፍጥረት። መጽሐፍ ቅዱስ እንግዲህ ስለ ፍጥረት አፈጣጠርና አመጣጥ የሚገልጽ ዝርዝር ሐሳብ አለው። ለምሳሌ ዘፍጥረት 1ን ስንመለከት በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ በዝርዝር ሰው እስከተፈጠረበት እስከ 6ኛው ቀን ድረስ ይናገራል። ስለ ፍጥረት ምንነት የሚናገር ነው። እንደዚሁም አዲስ ኪዳናችን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ ነገር በእርሱ ተፈጥሯል ይላል። ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው ከቁጥር 1 ጀምሮ። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሱም እግዚአብሔር ነበረ ብሎ ከተናገረው በኋላ ነው ሁሉ ነገር በእርሱ ሆነ፣ በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የሆነ ምንም ነገር አንዳች ነገር የለም ይለናል። በሰማይ ቢሆን በምድር የሚታይ ቢሆን የማይታይ ትንሽ ቢሆን ትልቅ ወይም ደግሞ ግዑዝና ረቂቅ ብለን የምንላቸው የተለያዩ ፍጥረታት በሙሉ የተፈጠሩት ያለ እግዚአብሔር ስራ፣ ያለ እግዚአብሔር በጎ ፈቃድ፣ ያለ እግዚአብሔር ጥበብ፣ ያለ እግዚአብሔር ኃይል የተፈጠረ ነገር ምንም ነገር የለም ይለናል። ሌላው እዛው ዘፍጥረት ምዕራፍ 1 እና ምዕራፍ 2 ስለ ፍጥረት ካወራ በኋላ ዘፍጥረት 3 ደግሞ ስለ ሰው ልጅ ውድቀት ይናገራል። ሰው ዓለም እንዴት እንደዚህ ምስቅልቅል ሆነች፣ ሰው ለምን በእንደዚህ አይነት ህይወት ውስጥ ይኖራል ብለን ስንል ሰው በኃጢአት ምክንያት ከእግዚአብሔር በመለየቱ ነው ይለናል። ዘፍጥረት 3:15 ምዕራፉ በሙሉ እናነባዋለን። እዛ ጋር ይናገራል። ተው አታድርጉ የተባሉትን ነገር የቀደሙት ወላጆቻችን አዳምና ሔዋን በማድረጋቸው ለዚህ ሁሉ ነገር እንዳረግን የሰው ልጅ ውድቀት፣ የአሁኑ ምስቅልቅል፣ የዘመናችን ጥፋት ሁሉ የሚናገረው መጽሐፍ ቅዱስ ነው። ስለዚህ እዚህ ዓለም ላይ ያለው ነገር የዓለም ምንም ምክንያት ሳይሆን ምክንያት አለው። ሰው ከእግዚአብሔር በመጣላቱ
እግዚአብሔርን ባለመስማማቱ፣ እግዚአብሔርን ባለመታዘዙ ነው ይለናል። ሌላኛው ሶስተኛው ሰው ከእግዚአብሔር ጋር ተጣልቶ ወድቆ ጠፍቶ አልቀረም። እግዚአብሔር የማዳን ስራ ሰርቷል፣ የመቤዠትን ስራ ሰርቷል። ይሄንን በደንብ አድርጎ ነው መጽሐፍ ቅዱስ የሚተርክልን። ብሉይም አዲስም ኪዳን ብለን ባለፈው ጊዜ እንዳየነው ሁሉ ይሄ ጠቅላላ እግዚአብሔር የማዳን ስራ ነው። ይሄ የጠፋውን ሰው እግዚአብሔር እንደገና ወደ ቤቱ እንዴት አድርጎ እንደሚመልስ ከጥፋት ከሞት ታድጎት እንደገና ወደ እግዚአብሔር ቤተሰብ በእግዚአብሔር ፊት ለዘላለም የሰው ልጅ እንዴት መኖር እንዳለበት የሚተርክ ነገር ነው። እግዚአብሔር በክርስቶስ ዓለምን እንዴት ለማዳን እንዳሰበ፣ ምን አይነት ቃል ኪዳን እንደገባ፣ እግዚአብሔር ቃል ኪዳን ብቻ ሳይሆን የሰራውን ስራ ኢየሱስ ክርስቶስ በመስቀል ላይ ምትካችን ሆኖ ስለመሞቱ የሚናገር ነው። ትንቢቶች አሉ፣ ዝርዝር የሆኑ መልእክቶች አሉ። ዘፍጥረት 3:15ን ከተመለከትን ለእባቡ እንደዚህ ይለዋል እግዚአብሔር፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ እሱ አናትህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ብሎ ስለ ጌታ ኢየሱስ ክርስቶስ መምጣት ከነቢያት በፊት ከየትኛውም ሰው በፊት አስቀድሞ ትንቢት የተናገረው እግዚአብሔር ነው። የእግዚአብሔር የማዳን ስራ፣ የመቤዠት ስራ፣ አዳም እንደጠፋ እንደሳተ አይቀርም ብሎ ይናገራል። ሁላችንም የምናውቀው ጥቅስ አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ዓለምን ሁሉ እንዲሁ ስለወደደ አንድያ ልጁን እንደሰጠ ይነግረናል። ጌታ ኢየሱስ ክርስቶስም ይነግረናል። የጠፉትን ሰዎች፣ ኃጢአተኛ ሰዎች፣ የታመሙትን ሰዎች ለማዳን ወደዚህ ምድር እንደመጣ፣ ለምህረት ወደዚህ ምድር እንደመጣ፣ ሰውን ከእግዚአብሔር ጋር ለማስታረቅ እንደመጣ፣ ስሙ አማኑኤል እንደሆነ። ስለዚህ ይሄ እግዚአብሔር የመቤዠት ስራ፣ ሰውን የማዳን ስራ የሚናገር ነው። እዛ ጋር አይቆምም መጽሐፍ ቅዱስ። ስለ ፍጥረት መጀመሪያ፣ ስለ ፍጥረት ምንጭ፣ የፍጥረት አመጣጥ እንደነገረን ሁሉ የሰው ውድቀትና የሰው የመቤዠት ስራ በመሃል እንደገባ ይሄ ፍጥረት ጅማሬ እንዳለው ፍጻሜም እንዳለው ይነግረናል። ስለ ፍጥረት ፍጻሜ ይናገራል። ምንድነው ስለ ፍጥረት ፍጻሜ? ጌታ ኢየሱስ ክርስቶስ ዳግም ይመጣል። አዲስ ኪዳን እንግዲህ ስለ ኢየሱስ ክርስቶስ ማድረግ ብቻ ሳይሆን ስለ ኢየሱስ ዳግም መምጣትም ይናገራል። ስለ ኢየሱስ ክርስቶስ መወለድ ብቻ ሳይሆን ጌታና ንጉሥ ሆኖ የጌቶች ጌታ ሆኖ የሚያምኑትን ሊያከብር በዘላለም በእግዚአብሔር መንግሥት ውስጥ ሊያኖራቸው፣ የማያምኑትንና ሰይጣንን ደግሞ በእነርሱ ላይ ሊፈርድ ዳኛና ጌታ ሆኖ የነገሥታት ንጉሥ ሆኖ እንደሚመጣ መጽሐፍ ቅዱሳችን በደንብ አድርጎ ይናገራል፣ ስለ መጽሐፍ ቅዱስ ምንነት። ስለዚህ ይሄ ዓለም የምናየው ግዑዝ ዓለም ይወገዳል፣ በምትኩ ሌላ አዲስ ሰማይና ምድር ይሆናል ይለናል። ምናልባትም የመጽሐፍ ቅዱስ ክፍሎችን አብረን ማየት ካለብን ስለዚህ ዓለም ፍጻሜ ምን እንደሚመስል እኔ በጣም ደስ የሚለኝ ጥቅስ አለ። ሁለተኛ ጴጥሮስ 3:10 ላይ በሁለተኛ ጴጥሮስ 3:10 የጌታ ቀን እንደ ሌባ ይመጣል ይላል ጴጥሮስ በመጨረሻ የሕይወቱ ዘመን። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ ፍጥረትን በታላቅ ግለት ወይ በታላቅ ትኩሳት ይጠፋል፣ በእሳት ይጠፋል፣ ምድርና በእርሷ ላይ ያለ ነገር ሁሉ ወና ይሆናል፣ ባዶ ይሆናል። ፍጻሜ አለው። ሌሎች ሰዎች እንደሚሉት፣ ሌሎች የሃይማኖት ሰዎች፣ ሌሎች ፈላስፎች፣ ሌላ የተለያዩ ምሁራን እንደሚሉት አይደለም። እንግዲህ የተለያዩ መላምቶች አሉ ስለ ዓለም ፍጻሜ። አይ ለዘላለም ዓለም ፍጻሜ የለውም ለዘላለም ይኖራል ብለው የሚያምኑ ጥቂቶች አሉ። አንዳንዶች ደግሞ በኒኩለር ቦምብና በአካባቢ ብክለት ምክንያት በግሎባል ዎርሚንግ ይጠፋል ብለው ይላሉ። ሌሎች ደግሞ የተለያዩ መላምቶች ይሰጣሉ። መጽሐፍ ቅዱሳችን ግን ግልጽ ነው። ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ታላቅ ድምፅ ይሆናል፣ ሰማያት በታላቅ ድምፅ ያልፋሉ፣ ፍጥረት ደግሞ በታላቅ ግለት፣ በትኩሳት፣ በእሳት ትኩሳት ያልፋል፣ ምድርና በእርሷ ያለው ነገር ሁሉ እንዳልነበር ይሆናል ብሎ ይናገራል። በራእይ 21 ቁጥር 1 ደግሞ ጌታ ኢየሱስ ክርስቶስ ለዮሐንስ ተገልጦ ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ ይላል ሲገልጥለት። የመጀመሪያው ሰማይና የመጀመሪያዊቱ ምድር አልፈዋልና ያልፋሉ፣ እንዳልነበር ይሆናሉ። ባህርም ከእንግዲህ ወዲህ አይሆንም። ነገር ግን አዲስቱ ኢየሩሳሌም ሙሽራ ለባሏ
ተዘጋጅታ እንደምትወርድ እንደዚሁ ስትወርድ አየሁ ብሎ ይናገራል። እንግዲህ ስለ ፍጥረት ፍጻሜ ስንነጋገር የኤፌሶን መጽሐፍ አንድ ነገር ይናገራል። እግዚአብሔር ዓለምን በክርስቶስ እንደሚጠቀልል፣ እግዚአብሔር ሁሉን ነገር አዲስ ካደረገ በኋላ በክርስቶስ ኢየሱስ ሁሉንም ነገር ይጠቀልል። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም ሆነ በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ዛሬ እንግዲህ የተመለከትነው ሁለት ዋና ዋና ነገሮች ነው። የመጽሐፍ ቅዱስ ጭብጥ ሐሳቡ ምንድን ነው ብለን ያየነው ዋና ሐሳቡ ጌታ ኢየሱስ ክርስቶስ ነው። መጽሐፍት ከመጀመሪያ እስከ መጨረሻ ስለ ጌታ ኢየሱስ ክርስቶስ ይናገራሉ። እንደገና ደግሞ መጽሐፍ ቅዱስ ዝርዝር ነገር ይዟል። ዝርዝር ጉዳዮቹ ስለ ፍጥረት ነው፣ ስለ ሰው ውድቀት ነው፣ ስለ እግዚአብሔር የመቤዠት ስራ ነው፣ ስለ ዓለም ፍጻሜ ነው ብለን ነው በዛሬ የተመለከትነው። በሚቀጥለው ጌታ ቢፈቅድና ብንኖር ስለ መጽሐፍ ቅዱስን ስለ ማንበብ አስፈላጊነቱና መጽሐፍ ቅዱስን እንዴት እናንበብ የምንለው እናያለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። መልካም ሳምንት።